أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وأصحابه أجمعين. أيها المسلمون، أحييكم بتحية أهل الإسلام والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وقال الله تعالى في محكم تنزيله: كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وادخل الجنة فقد فاز وما الحياة الدنيا إلا متاع الغرور. እንግዲህ የዛሬው ደርሳችን እንደሚታወቀው አብዋቡል ጀናኢዝ ይባላል። ይህ ስለ ጀናዛ የሚነግረን ነው። እንደሚታወቀው አንድ ሰው በሀያት እስካለ ድረስ ያማሩና ምርጥ ስሞች ቢኖሩትም ከሞተ በኋላ ግን ጀናዛ ይባላል። ማንም ይሁን ማንም አዱንያን ለቆ ወደ አኼራ ዞር ካለ በኋላ ስሙ ይቀየራል። ታዲያ ይህ ጀናዛ በዚህ ዙሪያ አላህ ሱብሓነሁ ወተዓላ ምን ብለዋል? ኩሉ ነፍስን ዛኢቀቱል መውት። በማያሻማ በሆነው በከላም ቀዲም ማንም ተስፋ ይኖራለሁ ብሎ ተስፋ እንዳያደርግ ሁሉም ነፍስ ሞትን ትቀምሳለች ብለዋል። ሁሉም ነፍስ ሞትን የማይቀምስ ነፍስ የለም። እንኳን የሰው ልጅ ሁሉ ካለቀ በኋላ የሚቀጥለው መላኢካዎች መሞት ይጀምራሉ። ከዛም በመቀጠል አዝራኤልን ማን ቀረ ብሎ ሲለው አላህ ሱብሓነሁ ወተዓላ መላኢካዎች ኩርሲይን የተሸከሙ መላኢካዎች ቀርቷል ብሎ ይነግረዋል። ያን ጊዜ አለም ተስማዕ ቀውሊ ኩሉ ነፍስን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ትቀምሳለች ያልኩትን አልሰማህም እንዴ? እነሱንም ሩሃቸውን አውጣቸው ይላቸዋል። እንግዲህ በዛ ሁኔታ የእነሱ ሩህ ይወጣል። ማን ቀረ? አርሽን የተሸከሙ መላኢካዎች። አልአርሹ የቁሙ ቢኢዝኒ፣ አርሽን የተሸከሙ መላኢካዎች እነሱም አርሽ በኔ ፍቃድ ይቆማልና በተራ ተራ ሩሃቸውን የእነሱንም ሸኛው ይለዋል አላህ ሱብሓነሁ ወተዓላ። በዛ ሁኔታ የእነሱም ሩህ ይወጣል። በመቀጠል ማን ቀረ ብሎ ሲለው አንተ ረቡል ዓለሚን ወዐብዱከ ደዒፍ፣ አንተ የዓለማት ጌታ የሆንክ ምንም የማትሞት ጌታ የሆንክና በተጨማሪም ደግሞ ደካማው ባሪያ ራሱን ማለት ነው አዝራኤል ደካማው ባሪያ ቀርቷል ይላል። እንግዲህ ታዲያ አልሰማኸውም እንዴ? ሁሉም ነፍስ እኮ ሞትን ይቀምሳል ብያለሁኝ። የራስህን ነፍስ ራስህ ማውጣት አለብህ ይለዋል። አዝራኤልም በይነል ጀነት ወናር፣ በጀነትና በጀሃነም መካከል ይሆንና ሩሁን ያወጣል። እሪ ይላል፣ ይጮሃል። እንዲህ መሆኑን ቢያውቅ ኖሮ አንድንም ነፍስ አነካም ነበረ። ለካ እንዲህ ነው እንደሚያማው ይላል። ከዛ በኋላ ነው ሞት የሚባለው ነገር እንደ በግ ሆኖ ይመጣል፣ ይታረዳል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ከዛ በኋላ እንግዲህ ጀነት የገባውን ሞት የለበትም፣ ወደ ጀሃነም የገባውን ሞት የለበትም።
የጀነቱ እየተደሰተ መኖር ነው፣ የጀሃነሙ ደግሞ እየተሰቃየ መኖር ነው። ታዲያ በዚህ ሁኔታ አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም ትወፈውነ ማለት የሰራችኋትን ኸይር ሥራ እዚያ ዱንያ ላይ ሞልቼ እሰጣችኋለሁ። መቼ? የቂያማ ቀን ከሞት በኋላ ሞልቼ እሰጣችኋለሁ የሰራችኋት ምንም ሳትጎድል። ታዲያ ያንን ቀን ፈመን ዙሕዚሐ ዐኒ ናር ወኡድኺለ አልጀነ ከጀሃነም እሳት ርቆ ጀነት ለመግባት እድል ያገኘው ሰው ፈቀድ ፋዝ በእርግጥም እድለኛ ነው። በእርግጥም እድለኛ ነው በሚል ነው ያስተላለፈው አላህ ሱብሓነሁ ወተዓላ። ወመል ሐያቱ ዱንያ ኢላ መታዑል ጉሩር አዱንያ ቢሆን አይደለችም የሚያታለል ዕቃ ቢሆን እንጂ የሰውን ልጅ ሁሉ የሚያመኑት ከዓላማው የሚያዛጋ ቢሆን እንጂ የሰው ልጅ የተፈጠረትን ዓላማ ሙሉ በሙሉ የሚዘነጋው ለአዱንያ ሲዋጓና አዱንያን ሲከታተል ነው። በዚህ የሰው ልጅ ሁሉም ከሞት የሚያመልጥ የለም። እንደገና ደግሞ የሰራው ኸይር የሚሆን ሸር ምንም ሳይጎድልበት ሞልቶ እንደሚሰጠው ገልጿል። خرج ابن ماجه بإسناده عن جابر رضي الله عنه قال قال رسول الله صلى الله عليه وسلم من مات على وصية مات على سبيل وسنة ومات على التقى وشهادة ومات مغفورا له. من قال نبياتنا عليه الصلاة والسلام አንድ ሰው ሲሞት ወስያውን ንዛዜውን አስተካክሎ ቀደም ብሎ እንግዲህ መሞቱን አውቆ አዘጋጅቶ ከሆነ በትክክለኛ መንገድ ሞቷልና በተጨማሪም በኔ ሱና በአማራው መንገድ ሞቷል፣ በሸሃዳ ሞቷል፣ መግፉር ሆኗል። ወንጀሉን ሁሉ አላህ ሱብሓነሁ ወተዓላ ይምረዋል ብሎ ነው የተናገሩት ነቢዩ ዓለይሂ ሰላቱ ወሰላም። ለሞት መዘጋጀት ማለት ወስያን መጀመሪያ ጽፎ አዘጋጅቶ ከራሱ ጋር ሳይለይ ማቆየት አለበት። የሰው ልጅ በሚሞቱበት መንገድ አይታወቅም። ይህንን ለሞት ከመዘጋጀት ውስጥ አንዱ ነው። عن عبادة بن ثابت رضي الله عنه أن النبي صلى الله عليه وسلم قال من أحب لقاء الله أحب الله لقاءه ومن كره لقاء الله كره الله لقاءه رواه البخاري ومسلم. የነቢያችን ለነቢዩ ዓለይሂ ሰላቱ ወሰላም ዑባደት ብኑ ሳሚት ሰሃባቸው ባስተላለፉልን እንዲህ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ከአላህ ሱብሓነሁ ወተዓላ መገናኘትን የሚፈልግ ሰውና ከአላህ ለመገናኘት በነሻጣ በደስታ መገናኘትን የሚፈልግ ሰው አላህም ራሱ ይህንን ሰው በነሻጣና በደስታ ሊገናኘው ይፈልጋል። በደስታ ተደስቶ ከአላህ ሱብሓነሁ ወተዓላ መገናኘትን የሚጠላ ሰው አላህም ከሱ ጋር ለመገናኘት ይጠላል።
አይፈልግም ብሎ ገልጿል። ቡኻሪና ሙስሊም አንድ ላይ ሆነው በዘገቡት ሐዲስ። ታዲያ ይህ ማለት ምንድን ነው? የአላህ ሱብሓነሁ ወተዓላ የፈለገውን ነው የሚያደርገው። አንድ ሰው ከአላህ ጋር መገናኘትም እንዲነሽጥና ደስተኛ እንዲሆን የሚያደርገው አላህ ነው። እንዲከፋና ይህንን ከአላህ ጋር መገናኘትን እንዲጠላ የሚያደርገው አላህ ራሱ ነው። ይህንን ዑለማዎቹም ሲፈስሩት ምን ይላሉ? መጀመሪያ 1 ዓመት ሲቀረው ለመሞቱ ከ1 ዓመት በፊት ተውበት ይሰጠዋል። ለዚህ ሰው ጥሩ ስራ እንዲሰራ ያደርገዋል። ወደ ኸይር መንገድ ያደርገዋል። ከዛ ለሞት በሚቀራረብበት ሰዓት ደግሞ አኼራ ላይ የተዘጋጀለትን ያዘጋጅለታል፣ ያሳየዋል። ይህንን ካየ በኋላ አለመሄድ አለብኝ በሚል በነሻጣ ይነሳል። አንዳንዱም ደግሞ እንደዚሁም አላህ በነሻጣና በደስታ ከእሱ ጋር መገናኘትን ያልፈለገው ሰው በመጥፎ ስራ እንዲቦጫረቅ ያደርገውና መጨረሻ በሚሞቱበት አቅራቢያ አኼራ ላይ የሚጠብቀውን ያሳየዋል። ስጋት በስጋት ይሆናል። ከዛ በኋላ ወደ አኼራ መሄድን ይጠላል። በነገራችን ላይ ከአላህ መገናኘት ብለው ማለት ምን ማለት ነው? ያው ሞት ነው፣ መሞት ነው። ያልሞተ ሰው ከአላህ ጋር አይገናኝም። ሞትን ደግሞ የሚፈልግ ሰው የለም። ምናልባት ኸይር ስራው ያማረለት ከሆነና እዛ የሚጠብቀውን አላህ በደስታ ያሳየው ሰው። وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم من أحب لقاء الله أحب الله لقاءه ومن كره لقاء الله كره الله لقاءه فقلت يا نبي الله ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል በማለት አይሻ ትገልጽልናለች ረዲየላሁ ዐንሁ። ከአላህ ጋር መገናኘትን የሚፈልግ ሰውና የሚወድ ሰው አላህም ሱብሓነሁ ወተዓላ ከእሱ ጋር መገናኘትን ይወዳል። እንደዚሁም ደግሞ ከአላህ ጋር መገናኘትን የሚጠላ ሰው አላህም ከእሱ ጋር መገናኘት ይጠላል ብሎ ነቢዩ በሚያስተላልፉበት ጊዜ ፈቁልቱ ያ ነቢይ አላህ፣ አንተ የአላህ ነቢይ ሆይ አልኳቸው፣ አከራየቱል መውት ኩሉና ነክረሁል መውት። ይህ መጥላት ማለት ሞትን ነው። ሁላችንም እኮ ሞትን እንጠላለን፣ አንወድም ትላለች አይሻ። ቃል ለይሰ ዛሊከ አሏት፣ ይህ አይደለም። ወላኪን አልሙእሚነ፣ ነገር ግን ሙእሚኖች ኢዛ ቡሽረ ቢረሕመቲላሂ ወሪድዋኒህ ወጀነቲህ፣ ሙእሚኖችን በአላህ ረሕመትና በአላህ ውዴታ በአላህ ጀነት ያባሰሯቸው ከሆነ አሐበ ሊቃእ አላህ፣ ከአላህ ጋር መገናኘትን ይወዳሉ። ፈአሐበ አላሁ ሊቃአህ፣ የአላህን ከእነሱ ጋር መገናኘት ይወዳል ብሏታል። ወኢነል ካፊረ፣ ካፊር ቢሆን ግን ኢዛ ቡሽረ ቢዐዛቢላህ፣ ዐዛብ መኖሩን የሚያገኘውን ዐዛብ የተገለጸለት ከሆነ ወሰኸጢሂ፣ የአላህን ቁጣም እንደዚሁ የሚያገኘውን ሁሉ ሲገልጹለት ከሪሀ ሊቃእ አላህ፣ ከአላህ ጋር መገናኘትን ይጠላል።
ወከሪሀ አላሁ ሊቃአ አላህም አይፈልግም ከእሱ ጋር መገናኘት ይጠላዋል ማለት ነው። ይህ ነው መውደድና መጥላት ብሎ ማለት ብሎ ነው የገለጹት። وعن ابي هريره رضي الله عنه